ጤና ይስጥልኝ። ዛሬ በዚህ ቪዲዮ የልብ ድካም ምንድነው፣ የልብ ድካም ምልክቶች፣ የልብ ድካም መንስኤውና መከላከያ መንገዶች የሚለውን እናያለን ማለት ነው። ቪዲዮውን እስከ መጨረሻው ድረስ ማየታችሁን እንዳትረሱ፣ እንዲሁም ላይክ እና ሰብስክራይብ በማድረግ መጀመራችሁን እንዳይረሳ። የልብ ድካም ወይም ሃርት ፌለር ማለት ልብ ደምን በሚፈልገው መጠንና ኃይል ወደ መላው የሰውነት ክፍሎች መርጨት ሲሳነው የሚከሰት የጤና እክል ነው። ይህ ሲባል ግን ልብ ስራ ቆመ ማለት አይደለም። ይልቁንም ልብ እንደ ወትሮው በብቃት መስራት አቅቶታል ማለት ነው። በዚህ ምክንያት የሰውነት ክፍሎች በቂ ኦክስጅንና አልሚ ምግብ አያገኙም። እንዲሁም ፈሳሽ በሰውነት ውስጥ በተለይ በሳምባ በእግርና በሆድ አካባቢ ሊከማች ይችላል። ሌላው ምንድነው? የልብ ድካም ዋና ዋና ምልክቶች። የልብ ድካም ያለበት ሰው የሚከተሉትን ምልክቶች ሊያሳይ ይችላል። አንደኛውና የመጀመሪያው የትንፋሽ ማጠር፣ በተለይ እንቅስቃሴ ሲደረግ ወይም በጀርባ ሲተኙ። ሌላው ቶሎ ቶሎ መድከም፣ ጥቂት እርምጃዎችን ሲራመዱ እንኳ ከፍተኛ የድካም ስሜት መሰማት። ሌላኛው የእግርና የቁርጭምጭሚት ማበጥ፣ በሰውነት ውስጥ ፈሳሽ በመከማቸቱ ምክንያት። ሌላው ደረቅ ሳል፣ በተለይ በምሽት የሚበባስና አንዳንዴም አረፋ መሰል አክታል ያለው። ሌላው የልብ ምት መዛባት፣ ልብ በጣም ሲመታ ወይም ሲዝል የሚሰማዎት ከሆነ። ሌላኛው የልብ ድካም መንስኤዎች፣ ልብ እንዲደክም የሚያደርጉ በርካታ ምክንያቶች አሉ። ዋና ዋናዎቹ የሚከተሉት ናቸው። አንደኛው ከፍተኛ የደም ግፊት፣ ልብ ደምን ለመርጨት ከሚገባው በላይ እንዲለፋ ስለሚያደርገው በጊዜ ሂደት ይዝላል። ሌላኛው የልብ የደም ቧንቧ መጥበብ ወይም ኮሮናሪ አርተሪ ዲዚዝ፣ ለልብ ጡንቻ የሚደርሰው ደም ሲቀንስ። ሌላው የልብ ቫልቭ ችግሮች፣ የልብ በሮች በሚገባ ካልተዘጉ ወይም ካልተከፈቱ። ሌላኛው የስኳር በሽታ ለልብ ህመም የመጋለጥ ዕድልን ይጨምራል፣ ከመጠን ያለፈ ውፍረትና የአካል ብቃት እንቅስቃሴ አለማድረግ። በመቀጠል የልብ ድካም መከላከያ መንገዶች፣ ለልብ ጤንነት ለመጠበቅ የሚከተሉት ነጥቦች ወሳኝ ናቸው። አንደኛው የደም ግፊትና የስኳር መጠንን በየጊዜው መመርመርና መቆጣጠር። ሁለተኛው ጨው የበዛባቸው ምግቦችን መቀነስ፣ ጨው በሰውነት ውስጥ ፈሳሽ እንዲከማች ያደርጋል። ሌላው ጤናማ አመጋገብ መከተልና የሰውነት ክብደትን መቆጣጠር። ሲጋራ አለማጨስና አልኮል መቀነስ። ዘውትር መጠነኛ የአካል ብቃት እንቅስቃሴ ማድረግ። ማሳሰቢያ፣ የትንፋሽ ማጠር ወይም ድንገተኛ የእግር ማበጥ ካለብዎት በአቅራቢያ ወደሚገኝ የጤና ተቋም በመሄድ ከባለሙያ ጋር መማከር በጣም አስፈላጊ ነው። የልብ ድካም ያለበት ሰው የዕለት ተዕለት የአኗኗር ዘይቤውን በማስተካከል የህመሙን ስሜት መቀነስና የተሻለ ሕይወት መምራት ይችላል። በተለይ ትኩረት ሊሰጣቸው የሚገቡ 4 ዋና ዋና ነጥቦች የሚከተሉት ናቸው። አንደኛው የምግብ አጠቃቀም ወይም ጨውና ፈሳሽ። የልብ ድካም ሲኖር ልብ በሰውነት ውስጥ ያለውን ፈሳሽ የመቆጣጠር አቅሙ ይዳከማል። ጨው መቀነስ፣ ጨው በሰውነት ውስጥ ፈሳሽ እንዲከማች ስለሚያደርግ የልብን ጫና ይጨምራል። በቀን ከአንድ የሻይ ማንኪያ ወይም ከ2300 ሚሊግራም በላይ ጨው አለመጠቀም ይመከራል። የፈሳሽ መጠን፣ ሐኪሞ ባዘዘልዎት መሠረት የሚጠጡትን የውሃና የፈሳሽ መጠን መገደብ ሊያስፈልግ ይችላል። ብዙውን ጊዜ በቀን ከ1.5 እስከ 2 ሊትር ድረስ ይመከራል። አትክልትና ፍራፍሬ፣ በፖታሲየም የበለጸጉ ምግቦችን መመገብ ለልብ ጡንቻ ጥንካሬ ይረዳል። ሁለተኛው የሰውነት ክብደትን መከታተል። ይህ በጣም ወሳኝ ነጥብ ነው። የልብ ድካም ያለበት ሰው በየቀኑ ጠዋት ክብደቱን ለመለካት አለበት። ድንገተኛ የክብደት መጨመር፣ በአንድ ቀን ውስጥ ከ1 ኪሎ በላይ ወይም በአንድ ሳምንት ውስጥ ከ2 እስከ 3 ኪሎ በላይ ከጨመሩ ይህ የሚያሳየው ስብ ሳይሆን ፈሳሽ በሰውነቱ ውስጥ እየተከማቸ መሆኑን ነው። በዚህ ጊዜ ወዲያውኑ ሐኪም ማማከር ያስፈልጋል። ሦስተኛው የአካል ብቃት እንቅስቃሴ ማድረግ። ልብ ስለደከመ መንቀሳቀስ የለብኝም የሚለው አስተሳሰብ ስህተት ነው። መጠነኛ እንቅስቃሴ እንደ ቀስ ያሉ የእግር ጉዞዎች የልብ ብቃት ያሻሽላሉ። እረፍት፣ ሰውነቱ እረፍት ሲፈልግ ማዳመጥና ከመጠን በላይ አለመልፋት አስፈላጊ ነው። እንቅስቃሴ ሲያደርጉ የትንፋሽ ማጠር ካጋጠመዎት ወዲያውኑ ያቁሙ። አራተኛውና የመጨረሻው ሌሎች የጤና ልማዶች። ሲጋራ ማቆም። ሲጋራ የደም ቧንቧዎችን በማጥበብ በልብ ላይ ከፍተኛ ጫና ይፈጥራል። ጭንቀት መቀነስ። ከፍተኛ ጭንቀት የደም ግፊትን ስለሚጨምር ለልብ ጥሩ አይደለም።
የትንፋሽ ልምምዶችን ማድረግ ይረዳል። ሌላው መድኃኒቶችን በአግባቡ መውሰድ። የታዘዙልዎትን የልብና የሽንት ማስወገጃ ወይም ዳይሬቲክስ መድኃኒቶች ሰዓት ጠብቆ መውሰድ አስፈላጊ ነው። እንግዲህ ከሙሉ በኩሉ የልብ ድካም ምንድን ነው? የልብ ድካም ምልክቶች፣ የልብ ድካም መከላከያ መንገዶችና መንስኤው የሚለውን በዚህ ቪዲዮ ለመናገር ሞክረናል። በቀጣይ በሌላ ቪዲዮ እንገናኛለን። መልካም